ስውር ሳይኮሎጂ እጅግ ሚስጥራዊና አደገኛ ጥበብ ነው። ይህም የሰውን ስነ ልቦና ተረድቶ ሰዎችን በእናንተ የሐሳብ ቁጥጥር ውስጥ ማዋል ነው። ይህም ሰዎችን የምትፈልጉትን ነገር ለማስደረግ፣ ሰዎች እንዳያምፁና ከእናንተ ፈቃድ ውጪ እንዳይሆኑ ለማድረግ የምትጠቀሙበት ከጥንት ጀምሮ ሲወርድ ሲዋረድ የመጣ የንጉሳውያንና የሹማምንት ጥበብ ነው። ይህን ዘዴ የሚጠቀሙ ሰዎች ማኒፑሌተርስ ይባላሉ። አሁንም ላይ ታላላቅ ተጽዕኖ ፈጣሪዎች ኢንፍሉዌንሰር ሰዎች የሚያውቁትና የሚተገብሩት ነው። እነዚህን ዘዴዎች የሰው ልጅ እንቢ ያለውን እሺ፣ አልፈልግም ያለውን ደግሞ እንዲቀበላችሁ የሚያስገድድ ነው። ዛሬ ከኔ ጋር 7 የስውር ሳይኮሎጂ ዘዴዎችን እናወራለን። ማሳሰቢያ፣ የዚህ ቪዲዮ መሰራት ለሁለት አይነት ጥቅም ነው። አንደኛ፣ ምናልባትም በአቅራቢያችሁ ባሉ ሰዎች ባለማወቅ በመጥፎ መንገድ ተጽዕኖ ስር ወድቃችሁ ከሆነ ራሳችሁን እንድትመለከቱና ሁለተኛ ደግሞ ይህን ዘዴ ለመልካም ነገር ብቻ በመጠቀም መልካም ተጽዕኖን እንድታሳድሩ ነው። በእነዚህ ዘዴዎች ምድር ላይ ብዙ ጥሩ ተጽዕኖዎች ተፈጥረው ተመልክተናል። ስለዚህ ነገሩ መጥፎ የሚሆነው ለመጥፎ ዓላማ ስትጠቀሙበት ብቻ እንደሆነ ልናሳስብ እንወዳለን። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮውን ላይክ በማድረግ ይጀምሩ። 7 የስውር ሳይኮሎጂ ዘዴዎች። ማይክል አንጆሎ የተባለ አንድ የቅርጻ ቅርጽ ሰራተኛ አንድን ሐውልት ሰርቶ ካጠናቀቀ በኋላ ወደ ሰዎች በመሄድ ያሳያቸዋል። ያን ጊዜ ሰዎቹ በጣም ጥሩ ነው፣ ነገር ግን ትንሽ አፍንጫው ረዘም አለ እንጂ በማለት ይመልሱለታል። ማይክል አንጆሎም አፍንጫውን ፍጹም ትክክል እንደሆነ ቢያውቅም ምንም ሳይከራከር ወደ ጓሮ በመውሰድ ትንሽ ቆይቶ ይዞት ተመለሰ። ከዚያም ሰዎቹን አሁንስ በማለት ይጠይቃቸዋል። አሁን በጣም ያምራል ሲሉ አድናቆታቸውን ይቸሩታል። በዚህ ጊዜ ግን ማይክል ምንም አይነት ነገር በሐውልቱ ላይ አላደረገም ነበር። ሰዎች አስተያየታቸውን ስትቀበሉ እነርሱ በዛ ነገር ላይ ስልጣን እንዳላቸው ስለሚሰማቸው ከናንተ ጋር መሆን ይጀምራሉ። ስለዚህ አንደኛው ዘዴ የሰዎችን አስተያየት በግልጽ አለመቃወም ይባላል። ይህ ማለት ሰዎች በግልጽ ለሆነ መቃወም ሲጋለጡ ራሳቸውን እንደተሸነፉ ወይም ትክክል እንዳልሆኑ ማመን ስለማይፈልጉ ለአላስፈላጊ ጠብና ክርክር አንዳንዴም ማጣጣል ይጋለጣሉ። ስለዚህ አንዳንድ ጊዜ ሰዎች ምንም ካለ ማለት በሚል ብቻ አስተያየትን እንደሚሰጡ ተረድታችሁ አስተያየቱን በመመዘን አላስፈላጊ ሆኖ ብታገኙት እንኳን ግን በግልጽ ባለመቃወምና አስተያየታቸውን ተቀባይነት እንዳገኘ በማመላከት ሰዎቹን መማረክ ትችላላችሁ። ሁለተኛው ዘዴ የተቃርኖ ኃይል ይባላል። ይህ የምንጠቀመው በተለምዶ ነውጠኛ ለሚባሉ የሰው አይነቶች ነው። ይህም ሰው የሚላቸውን አይሰሙም ወይም ተቃራኒ መሆን ያስደስታቸዋል ተብለው ለሚጠቀሱ በተቃርኖ ሱስ ለተጠቁ ግለሰቦች ነው። እነዚህ ግለሰቦች በቁጥጥር ስር አይደለሁም ወይም ማንም አይዘኝም የሚለውን ለማሳየት ከናንተ ጋር በመከራከርና ካላቿቸው በተቃራኒ ያለውን ነገር በማድረግ ጀብደኝነታቸውን ለማወጅ የሚጥሩ ሰዎች ናቸው። እነዚህ ሰዎች በሰፈር፣ በትምህርት ቤት፣ በሁሉም ቦታ የተከለከሉትን የሚረግጡና አታድርጉ የተባሉትን የሚያደርጉ አይነት ሰዎች ናቸው። እነዚህ ሰዎች ትልቁ ሽሽታቸው በሰው ቁጥጥር ስር መሆን ነው። ያንንም በማድረጋቸው ከዛ ያመለጡ ይመስላቸዋል። ስውር ሳይኮሎጂ ግን ከሌላው ሰው የበለጠ እነዚህን አይነት ሰዎችን በቁጥጥር ስር ማዋል ቀላል ነው ይለናል። ይህም በቀላሉ የተቃርኖ ኃይልን መጠቀም ነው። ይህም ምን ማለት ነው ካላችሁ፣ እናንተ እንዲያደርጉ የምትፈልጉትን ተቃራኒውን እንዲያደርጉ ማዘዝ ወይም እንደሆኑ መንገር ማለት ነው። ይህም እነርሱ ነፃነታቸውን ለማሳየት የዛን ነገር ተቃራኒ በማድረግ የፈለጋችሁትን ነገር ታሰራችኋላችሁ። ለምሳሌ ዛሬ ከቤት እንዲወጡና ብቻችሁን መሆን ከፈለጋችሁ ወይም ብቻችሁን ቢሮ ስር መቅረት ከፈለጋችሁ ዛሬ አንድ ቦታ ስለምሄድ ከዚህ እንዳትወጣ ብትሉት የታሰረ ስለሚመስለው እኔም የምሄድበት አለኝ በማለት ተነስቶ ይወጣል። የእናንተም እቅድ ይሳካል። እንዲያደርግ የምትፈልጉትንም አታደርግ በማለት በፍጥነት እንዲያከናውነው ማድረግ ትችላላችሁ። ይህ ዘዴ ሰዎችን በተቃራኒው የማነሳሳትና የመገፋፋት ኃይል ነው። እልህ ማስያዝ ወይም መወራረድ የመሳሰሉት በዚህ ውስጥ ያሉ የመቆጣጠሪያ ዘዴዎች ናቸው። ሶስተኛው ዘዴ የተገላቢጦሽ ህግ። ይህ ህግ
ሰጥቶ መቀበል ወይም አክሽን ኤንድ ሪአክሽን የምንለው ህግ ነው። ያም ሰዎችን በውለታና በመልካም ነገሮች መያዝ። ይህ ዘዴ እናንተ ከምትፈልጉት ነገር አስቀድሞ ከዛ ሰው ጋር መልካም ግንኙነትን መፍጠር ማለት ነው። ለምሳሌ ያንን ሰው በምክር በብድርና በመሳሰሉ መልካም ነገሮች ቀድማችሁ አድርጋችሁ ወይም ሰጥታችሁ ስታበቁ በመጨረሻም የምትፈልጉትን ነገር መጠየቅ ነው። ይህ ሲሆን 25% ከመቶኛ የሚባለው ህግ ተግባራዊ ይሆናል ማለት ነው። ያም ከምትፈልጉት ነገር 3 በመቶኛ ዝቅ ያለውን ነገር ለዛ ሰው ኢንቨስት ማድረግ ማለት ነው። ለምሳሌ 100 ብር ከፈለጋችሁ በብዙና በተቆራረጠ መንገድ እስከ 25 ብር ድረስ ውለታን ለዛ ሰው ብታደርጉለት ያ ሰው ያለምንም ንፉግነት 100 ብር ሊሰጣችሁ ይችላል። አሁንም በድጋሚ የምናሳስበው ይህንን ለጥሩ ነገር ብቻ መጠቀም እንዳለብን ነው። አሁን ይሄ ምን ጥሩ ነገር አለው ካላችሁ በምሳሌ እናስረዳ። ለምሳሌ አንድ ጥሩ ባህሪ የለው የሚባልን የቤተሰብ አካል ወይም ጓደኛን ወደ እምነት ቦታ መውሰድ ብትፈልጉ መጀመሪያ እርሱ ወደሚፈልግበት ቦታ አብራችሁ መሄድ ነው። 2 እና 3 ጊዜ አብራችሁ ብትሄዱና አንድ ላይ ብታሳልፉ ለእናንተ ሲል እንኳን ወደ እምነት ቦታው በቀላሉ ሊመጣላችሁ ይችላል። ስለዚህ ይህን ዘዴ ለመልካምና ለሰዎች ጥሩ ለማድረግ መጠቀም ትችላላችሁ ማለት ነው። ወደ ተገላቢጦሽ ህግ ስንመለስ ዋናው ነጥብ ሰዎች በውለታ ታስረው በሼም ላደረጋችሁላቸው ትንሽ ነገር ባጠፋው ብዙ ነገርን መቀበል ስትችሉ ነው። በዚህ ህግ ውስጥ ዋናው ነጥብ መቅደም የሚባለው ነው። ማለት ቀድማችሁ ካወራችሁ፣ ሚስጥራችሁን ካካፈላችሁ፣ እገዛ ከጠየቃችሁ፣ ካደረጋችሁም ብቻ ምንም ያ ሰው በምትኩ ከቀረባችሁት በላይ ሊቀርባችሁ ሲሞክር ሲያግዛችሁ አጠገባችሁ ሲቆም ታገኛላችሁ። ስለዚህ ይህ 3ኛው ህግ ነው፣ ሰጥቶ መቀበል። 4ኛው እይታን ማዞር ይባላል። ይህ በአይነቱ የእናንተን ፍላጎት ያለመናገርና ነገሩ ላይ ያለውን ጥቅምና ጉዳት ተንተርሶ ብቻ ማውራትን ያመላክታል። ያ ማለት የሰዎቹን አይን ከእናንተና ከነገሩ ግንኙነት ላይ አስነስታችሁ በነገሩና በእነርሱ መካከል ልታደርጉት እና ነገሩ ለእነርሱ የሚሰጣቸውን ጥቅም ወይም ጉዳት ላይ መደራደር ነው። ይህ በቀላል ምሳሌ ይህን ነገር ማድረግ አለብህ ከማለት ይልቅ ይህን ነገር ብታደርግ ሊጠቅም ይችላል ማለት ያ ሰው በነገሩ ላይ የእናንተን የጥቅም ፍላጎት ላይ ከማጤን ይልቅ በነገሩና በእርሱ ላይ ብቻ እንዲያተኩር ያደርገዋል። ይህ በሌላ ምሳሌ እናንተ ሻጭ ብትሆኑ የያዛችሁትን ዕቃ ለሰውየው የሚሰጠውን ጥቅም እንጂ ያ ቢሸጥ እናንተ ስለምታገኙት ኮሚሽን ለሰውየው እንደማትናገሩት ማለት ነው። ሁልጊዜም የፈለጋችሁትን ፍላጎት በግልጽ አለመናገር፣ ያ ለእናንተ የሚሰጠውን ጥቅም አለማውራት፣ ከዛ ይልቅ የሰውየው ትኩረት ወደ ነገሩ እና ለስቱ ወደሚሰጠው ጥቅም ላይ የማዞር ጥበብ ነው። ይህን በተለይም የንግድ ሥራ ላይ ያሉ ሰዎች በማወቅም ሆነ ባለማወቅ ሲተገብሩት ይስተዋላል። ይህንን ከማጭበርበር ለይቶ ማየት ያስፈልጋል። የነገሩን ጥቅም በእውነተኛው መንገድ መናገርና የማይገባ ርዕስን አለማንሳት እንጂ የተጭበረበረ ወይም ስህተትን መናገር ማለት አይደለም። ያ ከሆነ በቀጥታ ውሸት ነው ልንል እንችላለን። ስለዚህ ይሄ በቀጥታ እውነት የሆነውን ነገር ብንናገር ነገር ግን የግል ፍላጎታችንን በመሸፈን የምናስተናግድበት መንገድ ነው። ስለዚህ 4ኛው ዘዴ እይታን ወይም ትኩረትን ማዞር ልንለው እንችላለን። 5ኛ በገደብ ውስጥ ያለን ምርጫ መስጠት። ሰዎች ለመወሰን በራሳቸው ምርጫ የመጓዝ ዝንባሌያቸው ከፍ ያለ ነው። በዚህ ምክንያት በተወሰነ በተገደበ ነገር ውስጥ እንዳሉ ሲሰማቸው ያን ነገር ለመቃወም ወይም ከዛ ነገር ጋር ለመጋፈጥ ለመጋጨት ይሞክራሉ። ታዲያ እናንተም የምትፈልጉትን ነገር እንዲያድርግ ወይም አታድርግ ውስጥ ብቻ ሲገባ ከላይ ያነሳነው ስሜት በሰዎች ዘንድ በመኖሩ ምክንያት ሰዎች በደስታም ወይም በፍላጎት የማድረጋቸው መጠን ዝቅተኛ የሆነ ይመጣል። ታዲያ ይሄ ዘዴ የሚጠቅመው ለዚህ ነው። ይሄ ዘዴ ለሰዎች ምርጫ መስጠትን ያመላክታል። ነገር ግን ምርጫው በገደብ ውስጥ ወይም በእናንተ ክልል ውስጥ ማድረግ ይጠበቅባችኋል። ለምሳሌ ቀለም ምረጥ ከማለት ይልቅ ከጥቁርና ከነጭ አንዱን ምረጥ በማለት ምርጫ መስጠት፣ በዛው ሰዓት ግን ምርጫው በእናንተ ቁጥጥር ውስጥ ማድረግ ማለት ነው።
ይህ ሰዎች እንደታሰሩ ሳይሰማቸው በረጅም ገመድ እንደማሰር ይቆጠራል። አሁንም በድጋሜ ሁሉም ነገር ለጥሩ ብቻ መጠቀም እንደምንችል ማመን ይኖርብናል። አሁን ይሄ ምን ጥቅም አለው ልትሉ ትችላላችሁ። ይህ ለወላጆች ልጆችን ለማሳደግ ጥሩ ወይም መልካም መንገድ ነው። ልጆችን እየተቆጣጠሩ ነገር ግን በእስራትና በቁጥጥር ውስጥ እንዳሉ ሳይሰማቸው ለማሳደግ ይረዳል። ይህ በአጭሩ በረጅም ገመድ አስሮ የታሳሪን ነፃነት መጠበቅ ማለት ነው። ለሰዎች በምርጫቸው ነገሮችን እንዳደረጉ ሲሰማቸው እናንተን የማመንም ሆነ ከእናንተ ጋር ያላቸውን ግንኙነት መጠበቅ ትችላላችሁ። ስለዚህ ሁልጊዜም ከሰዎች ጋር ስትሆኑ ምርጫን ማሳጣትና ፈላጭ ቆራጭ ከመሆን ይልቅ በእናንተ ምርጫ በተገደበ ምርጫ ውስጥ እንዲመርጡ ወይም እንዲወስኑ ማስቻል በነገሩ ላይ የባለቤትነት ስሜት እንዲሰማቸው ከማድረግ ጀምሮ ሰዎች ከእናንተ ጋር እንዲሰለፉ የራሳቸው እንደሆነ እንዲሰማቸው ወይም በእናንተ ፍቃድ ውስጥ የእነርሱ ፍቃድ እንዳለ እንዲሰማቸው ያስችላል። ስለዚህ ይህ አምስተኛው ዘዴ ነው። ወላጆች ልጆቻችሁን ጫን ከማለት ወይም ይህን አድርግ ያንን አታድርግ ከማለት እናንተ በምትፈልጉት ምርጫ ውስጥ ለምሳሌ በፀጉር አቆራረጥ ሊሆን ይችላል፣ በአለባበስ ሊሆን ይችላል፣ ሶስት ወይም አራት አይነት ምርጫ በመስጠት ልጁ የራሱን እንዲመርጥ ብታደርጉ ልጁ ያለምንም መነጫነጭ በራሱ ምርጫ እየወሰነ እንዳለ እየተሰማው አብሯችሁ ይቀጥላል። ምርጫዎቹ ግን በእናንተ የተመረጡ መሆን ይኖርባቸዋል። ስለዚህ ይህ ለመልካም ስንጠቀመው መልካም ነገርን መፍጠር የሚችል ጥበብ ነው። ስድስተኛ ጄኩስታ። ይህ ዘዴ ምናልባትም በመልካም መንገድ ላንረዳው ወይም ላንጠቀመው እንችላለን። ነገር ግን እኛ ላይ ይህን ዘዴ ሲጠቀሙ እንድናስተውል ስል ያስገባውት ዘዴ ነው። ለስውር ሳይኮሎጂ እንደ ትልቅ ግብዓትነት የምትጠቀሙት የሰዎችን ስስ ጎን ነው። ያም ሰዎችን በመመልከት ሞልቶ የተረፋቸውንና እጥረት ያለባቸውን ወይም የሚፈልጉትን ነገር መለየት ነው። ይህ አይነቱ ዘዴ የሚሰራው ስለሌላው መጥፎ በማውራት ብቻ የራስን ስም መገንባት ነው። ይሄ የሚሆነው ግን ስለ ራሳችን ምንም ሳንናገር ነው። ይሄ የሰው ልጅ በተፈጥሮ ስለ አንድ ነገር መጥፎ ወይም ጥሩ እንዳልሆነ ስናወራ ባይ ዲፎልት ያ ሰው እናንተን ያንን ነገር እንዳልሆናችሁና ይልቅስ በተቃራኒው በጥሩ በኩል እንደቆማችሁ ያስባል። አሁንም እንድታሰምሩበት የምፈልገው ዋና ነጥብ እናንተ ተቃወማችሁ እንጂ የራሳችሁን እምነት፣ አቋምና አመለካከት ገና አልተናገራችሁ። ያ ግን ሰው እናንተ በመቃወማችሁ ምክንያት የእናንተን አቋም ከዛ በተጣራሪው እያሰበ ወይም ከዛ በተቃራኒው እያሰበ ይመጣል። ይህንን ብዙ ፖለቲከኞችና ባለስልጣኖች ሲጠቀሙት ይስተዋላል። ስለ ቀደመው ስርዓት አገዛዝ እንከንና ጥፋት ሲያወሩ ህዝብ ምንም ሳይሉት ነገር ግን እነርሱ ያንን እንደማያደርጉ እንዲያስብ ያደርጉታል። ታዲያ እኔ እንዲያደርጋለው ባለማለታቸው ስልጣኑንም ካገኙ በኋላ ምንም ቢያደርጉ በተጠያቂነት ወይም በቃላቸው አይከሰሱም ማለት ነው። ምክንያቱም የቀደመው ስርዓት እንዲያደረገ እንጂ የአዲሱ ስርዓት እንዲያደርጋል ባለማለታቸው። ስለዚህ ይህ ለብዙ ዘመን በባለስልጣኖችና በመንግስታት እንደ ዋነኛ መገልገያ ሲጠቀሙበት ቆይተዋል። የጄኩስታ ዘዴ ከውሸት የጸዳ ማጭበርበር በመባል ይታወቃል። ሰዎቹ አልዋሹም፣ ነገር ግን እውነቱን አልተናገሩም። ምንም አላሉም። በቃ በሌላ ነገር ድክመት ውስጥ ጠንካራ ነኝ ሳይሉ እነርሱ ግን በዛ ነገር ጠንካራ እንደሆኑ እየታሰቡ ይሄዳሉ። ስለዚህ የዚህ ዘዴ ዋነኛ መሳሪያ የሚወቀስ ወይም ደካማ ነገርን ማግኘትና ፈጽሞ ማጥላላት መቻል ነው። ሌላው የሰው አእምሮ በአፈጣጠሩ ምክንያት የሚሞላው ክፍት ቦታ ነው። ይሄ ስድስተኛው ዘዴ ነው። ሰባተኛው የንጽጽር ተጽዕኖ ነው። ይህ ዘዴ ደግሞ እናንተ ለምትፈልጉት ነገር ወይም ከናንተ ሐሳብ ጋር ለሚሄደው ነገር በንጽጽርነት የሚቀርብ ነገርን ማዘጋጀት ነው። ነገር ግን ይህ ንጽጽር ፍጹም ከናንተ ከያዛችሁት ነገር የሚያንስ መሆን አለበት። ሁላችንም እንደምናውቀው አንድ ነጣ ያለ ዕቃ አጠገብ አንድ በጣም የጠቆረ ዕቃ ብናስቀምጥ እጅግ ጎልቶ ነጭ የመምሰል አቅምን ነጣ ላለው ዕቃ እንሰጣለን። በቃ ያነሰን
ነገር አጠገቡ አድርጎ በማስቀመጥ ስለዚህ በፈለጋችሁት የህይወት ዘርፍ ውስጥ ተነጻጻሪ ነገር ግን ያነሰ ነገርን በማንሳት የእናንተን ሐሳብ ፍጹም ማጉላት ትችላላችሁ። ይህ ዘዴ በመልካም ጎኑ ስንመለከተው ለምሳሌ ለልጆቻችሁ ባያጠኑ ምን እንደሚሆኑ ወይም ምን መሆን እንደሚችሉ በተነጣጣሪነት ብትነግሯቸው አጥንተው ከሚሆኑት በላይ ባለማጥናታቸው የሚደርስባቸው ፍራቻ ስላለ ጠንክረው ማጥናትን ይችላሉ። አንድን ነገር ያደረገ ስኬታማ ሰው ከማሳየት ይልቅ ያላደረገና በህይወቱ የከሰረ ሰው ይበልጥ በነገሩ እንድናምን ያደርገናል። ስለዚህ ብዙ ጊዜ በተነጻጻሪነት ያነሳነው ወይም መወዳደር የማይችል ልዩነትን በማመላከት ሰዎችን ምርጫ ማሳጣት ይቻላል። አሁንም እንደ ቅድሙ ነው። ትንሽ የሚለየው በተነጻጻሪነት ባስቀመጣችሁት ምርጫ መሃል በገሃድ የሚያስታውቅ ውጤት መኖሩ ነው። ምርጫ አለ፣ ግን በግልጽ ምን እንደሚመርጥ ያስታውቃል። ይህ ለምሳሌ አምፖልን ለመሸጥ የሻማ ብርሃንን እያሳዩ መሸጥ እንደማለት ነው። ነገር ግን እውነታውን እንየው ካልን ከአምፖል ብርሃን የሚጥ ፀሐይ አለች። ግን ያንን አለማሳየት ነው ዋናው ቁም ነገሩ። በእጃችሁ ያለውን ነገር ማጉላት የሚችል ተነጻጻሪ ነገርን መጠቀም። ይህ ሰባተኛውና የመጨረሻው ዘዴ ነው። ሌሎች በጣም ብዙ የስውር ሳይኮሎጂ ዘዴዎች ያሉ ሲሆን ዛሬ ለእናንተ እነዚህን 7 ነጥቦች መርጠንላችኋል። የቱ ዘዴ ተመቻችሁ? ደግሞ ደጋግመን እንዳሳሰብነው ነገሩ በመጥፎ ሲታሰቡም ሆነ ሲጠቀሙት ልክ እንዳልሆነና በይበል የዚህ ቪዲዮ ትኩረት በዚህ መልኩ በቁጥጥር ውስጥ እንዳትወድቁና ከወደቃችሁም እንድትጠነቀቁ በሶሻል ሚዲያ ሆነ በህይወት አሪያ ብላችሁ የምትከተሉት ሰው ወይም ራሳችሁን የምታስገዙለት ሰውን በደንብ መፈተሽ እንድትችሉ ሁልጊዜም ልባችሁን መከተል ጠቃሚ ቢሆንም ነገር ግን አእምሮአችሁን ይዛችሁ መጓዝ እንድትችሉ ለማሳሰብ ነው። በዛውም ልክ ሁሉን ነገር በንቃት መፈተሽ እንድትችሉም ለማሳየት ነው። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን። እናመሰግናለን።